ምንድነው ያላችሁኝ እንደሆነ አማክረኝ ካላሉ ሰው የቁጭ ብሎ ነው የሚውለው። አማክረኝ ካልኩት ነው የሚያማክረኝ። ማለትም ደብዳቤ ለሱ መርጬለት ወይ በቃልም ቢሆን በምንም ቢሆን አማክረኝ አማካሪው ሰውዬ አማክረኝ ካላለው በስተቀር አማክረው ቁጭ ብሎ ጋዜጣ ሲያነብ ብሎ ወደ ቤቱ ይሄዳል። ሌላው ደግሞ ጥቅሙ ይሄ ጉዳቱ ሲሆን ጥቅሙ ደግሞ አማካሪ ወደ ዲሬክተሩ የሚመጡ ማናቸውም ደብዳቤዎች ላይ እንዲያየው ሐሳብ ሰጥበት እያልከ ሰጣው ሁሉ ዲሬክተሩ የሚያየው በሙሉ ያያል ማለት ነው እና ሐሳብ ይሰጣል። ሌሎች ኃላፊዎች የመሩትን ያያል። ከዛ እየተማረ ይሄዳል ማለት ነውና በሂደት እንግዲህ እኔንም ይተካል ብዬ ነው ማስበው። አሁንም ጥሩ አርጎ አቅሙን ዳግም ነው የሚባለውና አቅሙን በደንብ እየተጠቀመ እያደገ ያለ ጎበዝ ልጅ ነው። ያው ደግሞ እንግሊዞቹ በደንብ ነው ያስተማሩት እና እዚህም ደግሞ ጥሩ ተምሯል። አይ ሆፕ እንግዲህ ለወደፊት በእርግጥ አሁን እንደምታዩኝ ከ40 አይበልጥም እድሜ ገና ነው ብዙ ነገር ተራራ 41 42 እንደዚህ እኔ ማምነው ሰው መጀመሪያ ቢሰራ የሚል እምነት አለኝ ከማማከሩ በፊት ማለቴ ማማከር የሚችለው ስራው ላይ ገብቶ በደንብ መስራት ሲችል ነው ብዬ አስባለሁና አክቹሊ ቢገባና አንድ ዲቪዥን ይዞ ቢሰራ የሚል እምነት አለ። የኔ እንትን ነው ይሄ የኔ ልምድ ነው። እኔም ስሰራ መጀመሪያ አንድ ዲቪዥን ይዤ ነው የሰራሁት። አንድ ዲቪዥን ስትይዝ የተለያየ ክፍሎችን ታያለ፣ የተለያየ ነገር ታያለ። ከላይ ሆነ ከጎን ስታማክር ግን ያለ ፐርስፔክቲቭ ከአባተ ጋር ብቻ ይሆናል ማለት ነው። ከታች ወዳለው ሙሉ የድርጅቱ እንትን አይኖርህም። እንደዛም ሆኖ አንድ ክፍል መርተህም ወደ ላይ ስትመጣ ስቲል ባልመራው ክፍል ላይ ሙሉ እይታ ላይኖር ይችላል። አንዳንዴ ግን ከላይ ሲሆን የላይ ብዙ ሊታይ ይችላል፣ ግን ወደ ውስጥ ለማየት ያስቸግር ይችላል ብዬ አስባለሁ። ልክ ነህ። አንተ ሐሳብም የሚደገፍ ነው የሚነቀፍ አይደለም። ግን ምንድነው ዳይሬክተሩ ረዳት ሲሆን ዳይሬክተሩ ሳይረግጥ የሚሰራ ስራ የለም። ወርቀት በሙሉ ግዴታ ማኔጂንግ ዳይሬክተሩ ውሳኔ የሚሰጠው ነው የሚያይበት። ሁሉ ከየዘርፉ ይመጣል። የሚመጣው ሁሉንም ዘርፍ ነው የሚያየው። ለምሳሌ አንድ ቦታ ማኔጀር ብታረጋው የዛችሁ ማኔጀር ሆኖ ነው የሚቀረው። ግን እዚህ ጋር አሁን የዳይሬክተሩ ሁሉንም ወደሱ ነው ወረቀቱ የሚመራው። አስተያየት ስጥ ሁሉን ያያል እሱ። ከማርብል የሚመጣውን ያያል፣ ከሚስማር የሚመጣውን ያያል፣ ከፕሮጀክት የሚመጣውን ያያል፣ ከሸክላ የሚመጣውን ያያል፣ ከንግድ የሚመጣውን ያያል። ሁሉንም ያያል። ሁሉንም ያውቃቸዋል። በቃ አሁን እኮ ያውቃል። በነገራችን ላይ አሁን እኔ ከሌለውም እኮ እኔ ጋር የመጣ ወረቀት አስቸኳይ ከሆነ እሱ ውሳኔ ይሰጣል። ራሱ ይወስናል። እኔ የለሁም አይደል ወይ በስልክ ያማከረኛው ለሳ ያማከርም ይወስነዋል። ለምን ኦሬዲ ልምድ አግኝተዋል። ሁሉንም አንድ ዘርፍ ላይ ከሆነ ለምሳሌ ማርብል ላይ ስራ አስኪያጅ አረከው በቃ ዞ ማርብል ሆኖ ነው የሚቀረው። ስለ ሚስማሩ አያውቅም፣ ስለ ሸክላው አያውቅም፣ ስለ ሪል ስቴቱ አያውቅም፣ ስለ ውሃው ስለ ፕሮጀክቱ አያውቅም። ግን አሁን ሁሉንም እንዲያውቅ ነው። በጣም ቴክኒካል ነው። አየህ አሁን ሁሉም ነገር እሱ ሳይረግጥ እኔ ሲመጣው ሁሉም የሥራ ኃላፊዎች ወደ እኔ ይልካሉ ወረቀት። ልክ ሲላክ በዚህ ላይ አንተ ማስተያየት ስጥ። እነሱ የሰጡን ብትጃር ከነሱም ገልብጦ ያመጣልሃል አስተያየቱ። ይሄ የተባለውም አይ በዚህ አቅጣጫ ቢሆን ይሻላል ብሎ ከመጣው በተሻለ አንዳንዴ ሐሳብ ያቀርብልሃል። እና እኔ ሁሉንም እንዲያውቀው ሆን ብዬ ነው ይሄን ያደረኩት። ያንተም ሐሳብ የሚነቀፍ ሳይሆን ግን ይሄ ደግሞ የበለጠ ነው። እሱማ በደንብ እራዳ። ዋናው ጉዳቱ እኔ አኩርፌ ወረቀት ያላኩለት ቀን ነው። ያው የተወሰነ ቀን ደግሞ አይጠፋም እንደዳይሬክተር እሱ ካለ ይጎዳል። ቁጭ ብሎ ይላል በቃ ካኮረፈ ብቻ ሳይሆን እኔ ማማከርን ምፈራው እዚህ አማካሪ ሲባልም አንድ ሰው ሐሳብ ነው የሚሰጠው። ሐሳቡ ወርዶ ተበላሸ፣ ሰራ አልሰራ እታች ሲወርድ ምን አይነት ቅድም ያልኩትም ለዛ ነው። አሁን ለምሳሌ እሱ 5 ዓመት ካለው 2 ዓመት ተኩል አክቹዋሊ ኦፕሬሽን ላይ መስራት 2 ዓመት ተኩል አንተን ቢያማክርም ሞር ትልቁ ፒክቸር ይኖረዋል። ወደ ታችም ወደ ጎንም ሰፊው ፒክቸር ይኖረዋል ብያስ። ለዛ ነው የተወሰነ
ዲቤት ያደረጉት። አይ ጥሩ ነው ሀሳብ፣ በጣም ጥሩ ነው፣ መጥፎ አይደለም፣ ጥሩ ነው። አሁን ያልከውም እኮ ጥሩ ነው። ለምን መሰለ አሁን ራሱ ለምሳሌ እኔ አሁን ከዚህ በኋላ 1 ዓመት ተኩል 2 ዓመት ይጨምር እያልኩ ነበር። አሁን ጥሩ ሀሳብ ነው የሰጠኝ። ዋይ ኖት አሁን እንዳልከው ለምን ይበቃዋል 5 ዓመት በቃ ልክ ነህ። ጥሩ ሀሳብ፣ የሚደነቅ ሀሳብ ነው። ብቻ ለዚህ ኮንሰልት እንዳትጠይቅ ገንዘብ